ከረሳችሁት የኤርትራን ወታደርና የአማራ ፋኖን ሚሊሻውን በሙሉ አልቅሳችሁ ለምናችሁ አይደል እንዴ ህወሓትን የገጠማችሁት? አቅማት አንሷችሁ። በዛ ጊዜ ላይ አማራው ባይገባበት እንዲሁም ኤርትራ ባይገባበት በኢትዮጵያ ጉዳይ ተብሎ የምታመጡት ለውጥ ነበረ። ህወሓት 4 ኪሎ ነበረች። ትረሱታላችሁ። ምንድነው ሰውን በየጊዜው የሚጭበረበር ይመስላችኋል? በየጊዜው የሚታለል ይመስላችኋል? ያ ጊዜ አከተመ። ልንገር፣ ያ ጊዜ አክትሟል። ለእናንተ ብሎ የሚዘምት ኢትዮጵያዊ ቃል ለምድር ለሰማይ አይኖርም። ለእናንተ ብሎ እናንተን አምኖ ብልጽግናን አምኖ ወደ ኤርትራ የሚዘምት አንድ ኢትዮጵያዊ አታመጣም። ሀቁን ነው የምነግራችሁ። የለም። ችግሩ የኤርትራ ሳይሆን ሀገር ውስጥ ያለ ችግር ነው ህዝቡን ያሳበደው። አጭበርባሪ ሌቦች ናቸው። ህዝቡ ላይ መጫወት ነው የምትፈልጉት። ህዝቡን ማታለል ነው የምትፈልጉት። ህዝቡን ማጭበርበር፣ እንደገና በዚህ ችግር ላይ ለጦርነት ለአንተ ሊማገድልህ ትፈልጋለህ። አሁን የለም። ይሄ ህዝብ በፍጹም አይታለልም። በድላችሁታል። እስኪበቃችሁ የኢትዮጵያን ህዝብ በደላችሁት። እስኪበቃችሁ የረሃብን ጥግ እስኪበቃው የኢትዮጵያ ልጅ አይቷል። የረሃብን ጥግ፣ የክፋትን ጥግ፣ የዘረኝነትን ጥግ ኢትዮጵያውያን በሙሉ ያዩበት ጉዳይ ነው። ባጫ አንተ እኮ አትዋጋ። ያንተ ልጆች አይዋጉ። ያንተ ዘመዶች አይዋጉ። የፈረደበት የደቡብ ልጅን ነው እንደ ዕቃ የምትጫወቱበት። የኦሮሞን ልጅ እንኳን አይደለም። የኦሮሞን ልጅ እንኳን አታሰልፉት። እናውቃለን። የኦሮሞ ልጅ ሄደው የሚዋጋል ወፍ አታመጣ። ፈጣሪ ምስክሬ፣ ወፍ አታመጣ። የፈረደበት ደቡቡን እያፈሱ ይልኩታል። ሰዋለታል። አንድም የኦሮሞ ልጅ እዛ ሄዶ አይዋጋለትም። ኤርትራን ብሎ የሚዋጋለት የኦሮሞ ልጅ የለም። ምክንያቱም አብዛኛው ኦሮሞ ኦነግ ነው። ኦነግ ከሆነ ደግሞ ገዝዋ ከኤርትራ ጋር ያለው ግንኙነት ተመሳሳይ ነው። ምንም ችግር የለበትም ከኤርትራውያን ጋር። ኦነግን መሳሪያ ያስታጠቀው ያስታጠቀው ማን ነው? ኤርትራ ናት። ኢሳያስ አፈወርቂ ይባላል። መተኮስ እንኳን እንዴት እንደሆነ ያስለመደው ኢሳያስ አፈወርቂ ነው። ስለዚህ በየጊዜው የምደነፉት ኤርትራ ላይ የመጣችሁ ስላልገባኝ ነው። የሀገርን ችግር የሀገርን አጀንዳ ጥለ እኛ አሰብ ነው ችግራችን ነው። የአሰብ ችግራችን አይደለም። በአሁኑ ሰዓት ሆኖ ማያውቅ አሰብንማ በነፃ ልስጣችሁ ብለዋል። ተጠቀሙበት። እኔ ችግር የለብኝም። እናንተ ግን ኖ አጠናክረን በጉልበት እንወስዳለን። ሞክር። መሳቂያ ነው የምትሆኑት። እንዲያው እንደሚመስለኝ ይችን ቃል አስቀምጧል ለታሪክ አስቀምጧል። ኤርትራ ብልጽግናን ተቆጣጥራ ኢትዮጵያ ላይ ራሷ የመረጠችው ፕሬዚዳንት ጠቅላይ ሚኒስትር እንዳሾም እፈራለሁ። ምክንያቱም ህዝቡ አይታገልም። ኤርትራ ከኤርትራ ህዝብ ጋር ችግር የለበትም። ይህን ቃል በቃል ነው የምነግርህ። የለበትም። ጠይቀው፣ የኢትዮጵያን ህዝብ ጠይቀው። ከኤርትራውያን ጋር ችግር አለብህ ወይ በለው። የለበትም። ከኤርትራውያን ጋር ችግር የለበትም። እኛንን በየጊዜው እየሄድን ችግር ይዘን የምንሄደው ለኤርትራ። ይህን አድርጉልን፣ ይህን ፍጠሩልን፣ ይህን አድርጉልን ብሎ አያውቅም ነው ማወራ። ቢያቅ ኖሮ አዎ ኤርትራውያኖች እየመጡ እንዲህ ኢትዮጵያ የምትባል ሀገር እናጠፋለን፣ ኢትዮጵያ የምትባለውን አንፈልጋትም፣ ኢትዮጵያ የምትባለው እንዴት ይሁን እያለ ቢል አዎ እኛም ምን ስለሆናችሁ ነው ብለን ጓ እንላለን። እነሱ ምንም ባላሉበት የብልጽግና በጭባጫ ሽንታም የተማረከ በሙሉ ይመጣና የኢትዮጵያ ህዝብን ከኤርትራ ለማናጨት ይፈልግልሃል።
በየጊዜው ይፈልግልሃል አይደለ እንዴ? እንዴ ተሞካክረን እኮ እናውቃለን። ያልተሞካከረን እንዳይመስልህ። ባድመ ተብሎ እኮ ባድመ የተወሰነው ለኤርትራ ነው። ተሞካክረን እናውቃለን። የማይታወቅ ነገር የለም። ተሞካክረናል። ከዚህ በፊት በህዋት ተሞካክረናል። ስለዚህ አዲስ ነገር አይደለም። ሰው አሁንም የምለው ምንድን ነው? ከጎረቤት ሀገር ጋር ጸብ ይቅር። ምን እያደረጉ ነው ኤርትራውያኖች? ዘር ስማርት። ኢሳያስ ምን እያደረገ ነው? በደንብ ኢትዮጵያ እንደዚህ ድንፋታችሁን እየደነፋችሁ በሄዳችሁ ቁጥር የኢትዮጵያን ጠላቶች ካጠገቡ እያደረገ ነው። የኢትዮጵያ ጠላቶች እነማን ናቸው? ሱዳን አለ እዚህ ጋር ግብፅ አለ። ኤርትራ አለውላችሁ አብረን እንሰራለን አሉ። ምን አባ ልታመጣ ነው? እዚህ ጋር ፋኖ አያግዝህም፣ እዚህ ጋር ደቡብ አያግዝህም፣ እዚህ ጋር ኦነግ አያግዝህም። ብልጽግና ምን ልታመጣ ነው? አፈር ከድሜ ትበላለህ። ይሄን እንኳን አታስተውሉ ገባ? አታስተውሉ። ስለዚህ ዝም ብሎ ጎረቤት ሀገርን ነገር መፈለግ በኋላ ታለቅስበታለህ። እኔ ለኢትዮጵያውያኖች ነው ይህን የምናገረው። ታለቅስበታለህ። ቢካዝ ማንም ነገር የፈለገ የለም። ማንም በኢትዮጵያ ጉዳይ እየጠየቀ የለም። ኢትዮጵያ እንዲሁ ትሁን፣ ኢትዮጵያ እንዲትፍጠር፣ ኢትዮጵያ እንደዚህ ታርግ የሚል ኤርትራዊ የለም። ከሌለ አሁን የእናንተ ችግር ምንድን ነው? የእኛ ጠላቶች ለምን ከኤርትራ ጋር ተዋደዱ? እናንተም ተዋዳችኋል። አትዋሽ። የዛሬ 2 ዓመት ብልጽግና የኤርትራን ቂጥ ሲልስ ነበር። ዲስ ፖለቲክስ። እናንተ የኤርትራን ቂጥ ስትልሱ ምንም አይመስላችሁ። ምንም። እናንተ የወደዳችሁትን ውደዱ፣ እናንተ የጠላችሁን ጥሉ። አይሰራም። ሰው ይታያል፣ ሰው ይገነዘባል፣ ሰው የምታረጉትን ፖለቲካ ያየዋል። ስለማየው ቁማሩን ማንም ከዚህ በኋላ የኢትዮጵያን ሕዝብ የሚያታለው የለም። ተደጋገመ። አንዴ ተሸውደዋል፣ ደጋግመ ግን አትሸውደው። አንዴ የኢትዮጵያ ሕዝብ ተሸውዶ ትግራይ ተብሎ የአማራውን ሕዝብም የትግራይ ሕዝብም አለቀ ተሸውዶ አንዴ ና። ሁለተኛ ሽወዳ የለም። ሁለተኛ ሽወዳ የለም። በዚህ በኩል አዲስ አበባን ልትወስዱ፣ በዚህ በኩል ድሬዳዋን የራሳችሁ ልታረጉ ፕሮጀክት መድባላችሁ፣ በዚህ በኩል ኢትዮጵያ እንድናት ትላላችሁ። ስለዚህ ዓላማችሁ ምንድን ነው? ኦሮሚያን ጠቅልሎ ሀገር ለማድረግ እየሰራችሁ እንደሆነ የሚታወቅ ነው። ዓላማችሁም እሱ ነበረ። ዓላማችሁም እሱ ነበረ። ባላሰባችሁ ሰዓት ስልጣን መጣ። ባላሰባችሁ ሰዓት ስልጣን መጣ። ይሄ ገንገበት እነ ገዱ አንዳርጋቸው የሚባሉ የአማራ ካሃጂ ሆዳሞች ወስደው ስልጣኑን ሰጧችሁ። እነ ደመቀ ወስደው ሰጧችሁ። መሆን ስትችሉ፣ ስልጣን መውሰድ ስትችሉ አረ ምን ችግር አለው ብለህ ሰጣቸው። በድብቅ ሰጣቸው። በሲስተም አድርገው ቴክ ኦቨር አድርገው አሁን አገሪቷ ላይ ያለው ጉድ የምታዩት መብራት መትከል ብቻ ሀገር የሰለጠነ የሚመስላቸው ምንም አይነት ሜጋ ፕሮጀክቶች በሌሉበት የሆነች ቦታ ፓርክ መስራት ብቻና ማብለጭለጭ ለኢትዮጵያ ትልቅ ፕሮጀክት እንደሆነ የሚያሳዩ ሰዎች ናቸው። ለኢትዮጵያ ትልቅ ፕሮጀክት መብራት መስራት፣ አዲስ አበባ ላይ መብራት መትከል፣ መንገድ ላይ ማስመር፣ በቃ ትልቁ ፕሮጀክት ነው ተብሎ ተሰጥቷል። ይሄ ነው የሚያሳዝነው። ግን ለገበሬው ማዳበሪያ የለው። ለዶላር ብትለው ዶላር የለም ሊሰሩበት የሚሉ ግብር ብትለው ህዝቡ ሊያብድ ነው፣ ሊጨለል ነው። ኦን ፐርፐስ ነው ግብር ብለው የሚያባሩት። ንግዱን ማን እንደሆኑ ታርጌት ተደርገው ምን አይነት ግብር እንደሚጣልባቸው በደንብ የሚታይ ግብሩን ራሱ ብታዩ በሚዘገንን ሁኔታ የሚዘገንን ግብር ያደርግባል።
ከሀገር ያባራል። ጥለት ወጣለ። ምን አማራጭ አለ? ስለዚህ አሁንም የምናገረው ምንድነው የኢትዮጵያን ህዝብ በየጊዜው ሸውዳለሁ ብሎ ማሰብ የናንተን መሀይምነት ያሳያል። የናንተን አለመማሪያ ያሳያል። አንዴ ትሸውዳለሁ። ኦኬ ሸውድ። በየጊዜው እየመጣችሁ በአጀንዳ ልታጭበረብሩ ልክ ኢትዮጵያ ላይ እንትን እንዳይባል ኤርትራ እያላችሁ ትመጣላችሁ እንዴ? በየጊዜው እንዳይደብርም እንዴ? በዚህ በኩል ስታጭበረብሩት የሶማሌ ወደብ ተሰጠን ብላችሁ ስትጮህ አልነበር እንዴ? የለም። ዝም ብላችሁ ትለፈልፋላችሁ፣ ወሬ ታወራላችሁ። አንድ ቁም ነገር አትሰሩበትም። ኢትዮጵያ ላይ ሁሌ ማጭበርበር እንጂ ለኢትዮጵያውያኖች የሚሆን ነገር እያደረጋችሁ አይደለም። ለህዝቡ የሚሆን ነገር እየሰራችሁ አይደለም። ለህዝቡ የሚሆነው አባይን ገድባችኋል። ትላንትም ስለነበር ዛሬም ስለነበረ የታለ መብራቱ? የታለ ሜጋ ፕሮጀክት ሰርተናል ተጠናቋል ብላችሁ አስመርቃችሁ አስጩኋችሁ? ምን እየተሰራበት ነው? ምን እያደረጋችሁበት ነው? ነዳጅ ወጥቷል ብላችኋል። ምን እየተሰራበት ነው? አያችሁ፣ ህዝቡን ማጭበርበሪያ መንገድ ምንም ነገር ለህዝቡ የሚሆን የለም። እና ትክክል ኮንቪንስ እና ኮንፊውዝድ ሰው ባኗል፣ አውቋል። በጉልበት አዲስ አበባ የኦሮሚያ እንድትሆን ይሄውላ የአዲስ አበባ ንብረት በሙሉ በኦሮሚያ ክልል እንዲሆን ቁማር እየቆመሩልን ነው። እንዲሁም ድሬዳዋ ህዝቡ መማከር አይችልም። ህዝቡ ምንም ማድረግ አይችልም። እነሱ ግን እንደፈለጉ በጉልበት ሊያረጉት እያደረጉ ነው። ስለዚህ የአዲስ አበባ ህዝብም እንዲሁም ድፍን የኢትዮጵያን እየሄደዛ እያለ ጫና እያበዙባቸው ራሱ አልሰማም እያሉ አልፈርምም እያሉ ነው። ሄደ እያሉ ወር ሙሉ ሲነጋገሩ ምንም ስለዚህ ነገር ተነስቶ የማያውቀውን በነጀዋር አማካኝነት ከነሽመልስ አብዲሳ ጋር ሆኖ ይሄ ጉዳይን አስገብተውታል። ጀዋር እዚህ መጥቶ ከለር ይሰራል ላዘናጋቸው ብሎ እዛ ሄዶ ሌላ ቁማር ይጫወታል። ጀዋርን ማላም ነው ለዛ ጠንቅቄ ያውቀዋለሁ። ጀዋርን ሊያምታታ ሲል ወገባ ገዳውን እያልኩ ማባረው ነው። ሂኖስ ሊያምታታ ይመጣል። ስለዚህ ያንን ምን ይደረጋል? ወገቡን ትልና ታባረዋል። ስለዚህ የአዲስ አበባን ለመስጠት ድሬዳዋም በእነሱ ስር እንዲሆን ከዛ በኋላ እነሱ እንደፈልጉ ያሸዋል። ማን አባ ይጠይቃል? ያንን ግን ታንኪዩ ብዙዎቹ ይደረዛ ብለው ነው የወጡት። ብለው ነው ያላቸው። ስለዚህ በዛ ደረጃ ነው ምን የሚሰሩት ፖለቲካ የሚሰሩት። በዛ ደረጃ ነው ፖለቲካ የሚሰሩት። ከዛ ምን ሀሳብ ያስፈልጋል? ኖ ሀሳብ ይቆይ። እሱ በስምምነት የሚሆን ነው። በጠረጴዛ ዙሪያ ሊሆን የሚችል ነገር ነው። ምንም ጦርነት የሚያስፈልገው አይደለም። የኤርትራ ቤኔፊት የኢትዮጵያ ቤኔፊት ተነጋግሮ ትክክለኛ ሰው ሲኖር በስምምነት የሚደረግ ነው ያሰብ ጉዳይ። ተሳድበ የሰጠውን መሬት ዛሬ ዝም ብለህ አምጣ ማለት ሰድበን የሰጠው ግመሉ አጠጣበት ተብሎ ነው የተሰጠው። አሰብ ተሳድበ እናጠጣለን ችግር የለም ብለው ነው የፈረሙት። ጋር እናጠጣለን ኖ ፕሮብለም አለቀ። ሰጥተሃል፣ እንደ ሀገር ቆርሰ ሰጥተሃል። ሀሰብን ትተህ ስለ ባድመ ነበር የምታወራው። ለምን? ከትግራይ ጋር ስለሚዋሰን ማይም ስለሆናችሁ። ሀሰብን ሰጥተህ ለደረቅ መሬት ስትፋለጥ ነበር ስለ ባድመ ብለህ ህዝቡን ስታስጨርሱ ነበር። ይህን ህዝብ አታላችሁታል። ህወሓትም አሁንም ብልጽግና እያታለለው ነው። ብልጽግና ከሚገባው በላይ ቁማር እየተጫወታችሁ፣ ቁማራችሁ ደግሞ ሰው የባንነት ስለሆነ ከዚህ በኋላ የሚታለል ኢትዮጵያዊ ያለ ብዬ አላስብም። የደቡብ ልጅ እስኪያልቅ ይጨርሱታል። የኦሮሞ ልጅ እንኳን እየዘመተ አይደለም።
ስለማያምንበት። እውነቴን ነው የምልህ፣ ብልጽግና ካድሬ እንጂ ወታደር የለው። አብዛኛው የምታገኛቸው ወታደሮች የደቡብ ልጆች ናቸው። በሚያሳዝን ሁኔታ የአዲስ አበባ ልጅ፣ የሰፈር ልጅ አንድ ወታደር ታገኛለህ፣ ወፍ የለም። ኦሮሚያም ላይ እንደዛ የለ፣ አያምኑበትም። ስለዚህ መንግስት እየሰራ አይደለም፣ ለህዝቡ እየሰራችሁ አይደለም። መንገድ ላይ መብራት ማድረግና ወንዝን ፓርክ አድርጎ መስራት ለሀገር ለማየት ደስ ይላል። ከዛ ውጭ የምታመጣው ተርፍ የለም፣ ምንም ተርፍ የለም። ፎቁ ብለጨለጭ ፕሮጀክት ከሌለው ምንም የምታመጣው ነገር የለም። ኢንዱስትሪዎች ካልተሰሩ እንደፈለክ ብታበድ የምታመጣው የለም። ትንንሽ ነጋዴዎች መኖር ካልቻሉ ትልቁን መደገፍ አይችሉም። ትንንሽ ነጋዴዎችን ባዶ ከተህ ሌላው ይኑር ማለት አይቻልም፣ አይቻልም። ስለዚህ አብዛኛው ቤትም ሀገር ላይ ኢቭን አሜሪካ ብትመጣ፣ አውሮፓ ብትሄድ ሚድል ክላስ እና ሎወር ክላሱ ነው በጣም ሀዩ አለው። ሀብታሙ ብዙ አይደለም። የትም ዓለም ላይ ብትሄድ ሀብታሙ ብዙ አይደለም፣ ሀብታም አይደለም። በአብዛኛው ሎወር ክላስ ነው የሚበልጠው የትም ዓለም ብትሄድ። እናንተ ግን ጭንቅላት ስለሌላችሁ ወዬ ማይሻዬ ጭንቅላት ስለሌላችሁ ያንን ነገር አታስቡትም። እንዲያውም ያውም አፍሪካ ሀገር ምኑ ሊበዛ ነው የሚችለው? ድሃው ነው የሚበዛው እኮ። የሰለጠነው ሀገር ራሱ ሎወር ክላስ እና ሚድል ክላስ ነው የሚበዛው የሰለጠነ የምትለው ሀገር። ስለዚህ ሎወሩንና ሚድል ክላሱን አፈር ካስገባው በኋላ ጸበኛው ነው የሚበዛው። የምታስደስተው 1-2% ነው ሀብታሙ። 1-2% ለማስደሰት ሌላውን መርገጡ ምን ያመጣል? ችግር ያመጣል። ኢትዮጵያ ላይ ያልኩ ነው፣ ችግር ነው የሚመጣው። አሁንም ልክ ኢትዮጵያውያኖች ሊነጋገሩ ሲሉ አጀንዳቸውን ወደ ኤርትራ የሚዞርበት ምንም ምክንያት የለም እያልኩ ነው። ምንም ምክንያት የለም። ምንም ኤርትራ ጋር ሁልጊዜ አጀንዳ ኤርትራ 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 የምትባለው እዚህ ችግርን ይዘህ የምትሄደው ኤርትራ ላይ ምንም የሚሉት ነው። ችግሩ ያ ነው። አዲስ አበባ ላይ አሸብርቋል። ውሃ ያለ ይመስላል። በሳምንት አንዴ ነው የሚመጣው ወይ ሁለቴ። አዲስ አበባ ላይ ይኸው እኔ በነበርኩበት ጊዜ እግዚአብሔር ምስክሬ በስንት ጊዜ አንዴ ቢጠፋ ነው። እኔ ነበርኩ ኢትዮጵያ በኢህአዴግ ጊዜ ውሃ ከስንት ጊዜ አንዴ ነው የሚጠፋው። መብራት ራሱ ከስንት ጊዜ አንዴ ነው የሚጠፋው። እግዚአብሔር ምስክሬ አልዋሽ። መብራት አይጠፋም። ቢጠፋም አንድ ቀን ሙሉ የጠፋበት ጊዜ የለም። በእኛ ጊዜ አንድ ቀን ሙሉ የጠፋበት መብራት የለም። እግዚአብሔር ምስክሬ የለም። ያ እኔ ኢትዮጵያ ሄድኩ ጊዜ እግዚአብሔር ምስክሬ ነው የምላችሁ ከ15 ቀን ከቆየሁበት ከ10 ቀን በላይ መብራት ጠፍቷል። ማታ ላይ ይጠፋል። ድርግም ነው የሚያደርጉት። ገርሞኝ ልሙት። ማታ ላይ ድርግም 10 ቀን ከ15 ቀን ከቆየሁበት 10 ቀን መብራት የለም። እንዲህ እያልኩኝ በቃ ጊራ ተጋብቼ ምንድን ነው እና ይሄ ነገር ባለበት ላይ በዛ ጊዜ የሌለ እንግዲህ እንዳልኳችሁ እኔ ኢትዮጵያ የዛሬ 15 ዓመት የሄድኩበት ጊዜ ምንም አይነት የመብራት ችግር የለ፣ ምን የለ፣ የውሃ ችግር የለ፣ ምንም የለም እንደዛ። እና ይሄ ነገር በተለይ አባይን ገድበናል ብለው ሜጋ ፕሮጀክት አምጥተናል ብለው ለኢትዮጵያ አይደለም ለምስራቅ አፍሪካ ሙሉ ገንዘብ የምናስገኝበት ብለው
የውጭው መብራት ወይም የትልልቅ ፎቆች አዲስ አበባ ላይ ያሉት እስከ ምሽቱ 3 ሰዓት በኢትዮጵያ ምንም አይነት መብራት እንዳይጠፋ ይነግሯቸዋል በጉልበት። ለምን? የውጭ ዜጎች ሲመጡ ውጭው መብራት አሸብርቋል። ውጭ ዜጋ ደግሞ የምትሸውደው በመብራት ነው፣ በሌላ አይደለም። በብልጭልጭ ነገር ትሸውደዋል። ውስጥ እኮ ምንም አይነት መብራት የለም አባቴ። ውስጥ እኮ ውሃ የለም። በብልጭልጭ ነገር ይሸውደዋል። ምን እያደረጉት ነው? መብራቱን እየቸበቸቡት። ሳይነገረው የኢትዮጵያ ሕዝብ ያ የተገደበው ግድብ ለኢትዮጵያውያኖች እንዳልሆነ በቃ ይሄ ነው እኔ ያየሁት። ከግድቡ በኋላ እስቲ መልሱልኝ ኢትዮጵያውያን ከዋሸው ብልጽግናንም ደግፉ የምትደግፉ ሰዎችም ጭምር እንድትመልሱልኝ ነው። ታፕታፕ ኮፒ ሊንክ አድርጉ እንድትመልሱልኝ ነው የምፈልገው። ግድቡ ከተገደበ በኋላ የመብራትና የውሃ ዋጋ ጨምሯል ወይስ ቀንሷል? እስቲ መልሱልኝ። መልሱልኝ እስቲ። ግድቡ ከተገደበ በኋላ ጨመረ ወይስ ቀነሰ? ይኸው 3 እጥፍ ጨምሯል እያሉ ይሄ ነው የሚያሳዝነኝ። ሌላ ግብር ከፋይ ሌላ ሀገር አላቸው እንዴ? ግብር ከፋዮቹ አይ ነው ግብር መክፈል ጥሩ ነው እንደ አንድ ሀገር ታክስ። እዚህ ግብር ያሳበደው ሰው አታምጣ። አንድ ሰው እዚህ ሀገር ላይ በግብር ያበደ ሰው ግብር መጣብኝ ብሎ ኮረንት የያዘ ሰው አይመጣም። ያውቃል ምን ያህል እንደሚመጣበት ያውቃል። ግብር ምን ያህል በሰራኸው ምን እንደሚመጣ በደንብ ያውቃል። እዚህ ሀገር እንደ አሜሪካን ነውን ማለት አይደለም። ኢትዮጵያ ላይ ከዚህ በፊትም ግብር አለ፣ ከበፊትም ጀምሮ ግብር አለ። አዲስ የመጣ ነገር አይደለም። እናንተ ግን ሌባው ስለበዛ ኮንትሮል ማድረግ አቃታችሁ። የመንግስት ሰራተኛው ሌባ ነው፣ ቀበሌ የሚሰራው ሌባ ነው፣ ትራፊኩ የምናውቀው ነው ከድሮም ጀምሮ። የት ቦታ ጉምሩክ ብትለው ሌባ ነው፣ ኢሚግሬሽን ብትለው የትም መዘጋጃ ብትሄድ ሌባ ነው። አንድ ደህና የሚሰራበት ቦታ የለም። በቃ ግን ይሄ ህዝብ ለዚህ ነው አሁን ለምሳሌ እንትን ሀገር እንወስዳቸዋለን ሲባል ተበዳድሮ ብሩን የሚልከው ለመውጣት ከሀገር የመረረው ህዝብ ሁሉም ነው የምለው። ብሔር የቀረው የለም። እያንዳንዱ ኢትዮጵያዊ ነው የመረረው። ለምን ኢትዮጵያ የተወሰኑ ሰዎች ብቻ መጠቀሚያ ትሆናለች? ሰው ሀገሩ ያላዘነለት ሀገሩ ያላሰበለትን ሌላው ማን እንዲያስብ ፈልጋችሁ ነው? ስለዚህ በየጊዜው የምታመጡት አጀንዳ፣ በየጊዜው የምትሰጡት መሰቃየት፣ በየጊዜው እንትና ሰው ታዲያ ወደ ጦርነት እንዴት አይግባ? ሰው እንዴት አይምረረው? ሰው እንዴት ኦነግን አይቀላቀል? ፋኖን አይቀላቀል? ጽምዶን አይቀላቀል? ምንድነው ህዋትን አይቀላቀል? ሰው እንዴት አይምረረው? ምርር እያላቸው አንዱ አይቻለሁ ቪዲዮ ደምንባ እያለቀሰ የማን ነው ፎቶ ላይ የማን ሐውልት ጋር አይቻለሁ መለስ ዜናዊ ጋር እባክህ ብሎ ተማሮ እያለቀሰ ስቅስቅ እያለ እያለቀሰ ማሬ መለስ እያለ ማልቀስ ጀመረ። መለስ ጋር ሄዶ እየ ሲላየ ነው። የአንድ ሰው ፔን አይደለም፣ እያንዳንዱ ሰው ነው ያለቀሰው። በቴዲ አፍሮ ዘፈን ከዚህ በፊት ታይቶ የማይታወቅ ቪው በኢትዮጵያ ታየ። ዳስጣል በኢትዮጵያ ሂስትሪ ታይቶ የማይታወቅ ቪው እንዴት ሊኖረው ቻለ? የህዝቡን ስሜት ነው የተናገረው ቴዲ አፍሮ። ስሜቱን ህዝቡ እንዴት እንደመረረው
እንዴት እንዳለቀሰ። ከዛ ኢትዮጵያዊነትን እኛ እናስተምራችሁ፣ እኛንን የምናሳውቃችሁ እያላችሁ በዛ ላይ በጉልበት ሰንደቅ ዓላማዋን እንኳን አትይዟት እና እማዝነው ለዛ ነው። ስለዚህ የኢትዮጵያውያን አሁን በደንብ ነው የምነግርህ፣ ኤርትራውያን የኛ ወዳጆች እንጂ ጠላቶቻችን አይደሉም። የኢትዮጵያ ልጆች ሲከፋቸው ኤርትራ ነው የሚሄዱት። ሲከፋቸው ማን ያስከፋቸው? ኢሳያስ ነው ያስከፋቸው ወይስ ብልጽግና? እስቲ ንገረኝ። እና ኤርትራ እንደፈለክ እርገጣት። ማን ሲያስከፋቸው ነው ወደዛ የሚሄዱት? ኢትዮጵያውያን የኢትዮጵያ መንግስት ሲያስከፋቸው ነው ወደ ኤርትራ የሚሄዱት። ሲያስከፋቸው መግቢያ መውጫ ሲያሳጣቸው ወደዛ ይሄዳሉ። ሌላው ልንገር፣ ኤርትራ ነካለው ስትሉ አፕራምሹ ግብፅ አፈር ከድሜ ታስገባናለች፣ እንዲሁም ሱዳን አፈር ከድሜ ታስገባናለች፣ እንዲሁም ፋኖ አለ፣ እንዲሁም የምታዩት ኦነግ አለ፣ እንዲሁም ሌሎች ህወሓት አለች። ብዙ ነገሮች ብልጽግና በጣም የሚፎርሽበት ታይም ነው ብዬ ነው የማስበው። እውነቴን ነው የምለው። ብዙ ችግር አለ። ባጫ ደበሌ በተበጠረከው እናንተን የሚያግዝ የአማራ ልጅ ኢምፓስብል አታመጣም። እናንተን የሚያግዝ የትግራይ ልጅ አታመጣም። ደቡቡን እዛ ብዙ ቴክኖሎጂ ስለሌለ ኢንፎርሜሽን ስለሌለ እያፈሳችሁ ገደል መክተት ትችላላችሁ። ደቡብ ላይ ደቡብን ትችላለህ። የኦሮሞ ልጅ መጥቶ አማራ ክልል ላይ አንድ ሲሞት አታገኝም። በሙሉ የሚመጣው አማራ ክልል ላይ በፋኖ የሚማረኩት እነማን ናቸው? በሙሉ ታንክ በሙሉ ማን ናቸው? የደቡብ ልጆች ናቸው። አንድም አታመጣም ሌላ። ስለዚህ ነባጫ ደበሌ ወጣችሁ የምትዝተው ድጋሚ ለታሪክ ኢሳያስ በሶ እያስበጠበጠ ታሪክን ይዘግብልሃል። አትፎክሩ፣ እየወጣችሁ አትደንፉ። በእናንተ ድንፋታ ህዝብ አታስጨርሱ። ኃይለኛ ፖለቲከኛ ነው ኢሳያስ። መውደድ መጥላት ትችላለህ፣ የሚያክለው ግን የለም። ምክንያቱም የኤርትራ ህዝብ አንድ ቀን ኮምፕሌን ሳያደርግ እንዴት ሊኖር ቻለ? ይሄን ያህል ዘመን ጥያቄ መሆን ያለበት የኤርትራ ህዝብ ኮምፕሌን እያደረገ እየኖረ አይደል? ውጭ ያለው ኮምፕሌን ያደርጋል፣ እንደዚህ አልሰለጠንም ምናምን ይላል። ብልጭልጭ ነገር ሊያታለን ይችላል። በኤርትራዊነቱ ግን በዘረኝነት የተጣላ አንድም ኤርትራ አታመጣ። ከ9 በላይ ብሔር እንዳለ ነው የነገሩኝ ኤርትራውያን። በፊት አንዳቸውም በዘር የሚባላ ኤርትራዊ አታመጣ። አሁንም የምናገረው ምንድን ነው? እያንዳንዱ ኢትዮጵያውያን እንጂ ኢሳያስ ጋር ሄዱት። ኢሳያስ ወደ ኢትዮጵያ መጥቶ ይሄን ቸገረኝ፣ ይሄን አርጉልኝ፣ ይሄን ፍጠሩልኝ እያለ የመጣበት ጊዜ የለም። አሁንም የሚደነፋው አሁንም ይሄ ችግር ነው ያለው ኢትዮጵያ ላይ። አሁንም ህዝብህን በስነ ስርዓት መያዝ አቅቶ ህዝብን አማራችሁ። ነጋዴ መነገድ አልቻለም። በቃ ምንም ማድረግ አልቻለም። በተለይ ሚድል ክላስ የምትለው ኢትዮጵያ ላይ ሎው ክላስ ያሉት በቃ አፈር ከድሜ የሚበሉበት ነው። ሰው ህዝቡ ጋር ያለውን ችግር እንዲሁም በአዲስ አበባ ጉዳይ በዚህ በተፋፋመበት ሰዓት የኦሮሚያ አደርገዋለሁ ብለህ ከተነሳ ውሲ አብረን እናያለን ነው ማለት። አብረን እናያለን። የበታችነት ስሜት ብዙ ጊዜ ብልጽግና ውስጥ አያለው። የበታችነት ስሜት ድፍን ሀገር ምራ ተብሎ ተሰጥቶ የምታስበው ቁራሽ መሬት። ብዙ ጊዜ ያለው ችግር ይሄ ነገር አያቆያችሁ። ለምን መሰለህ? እንደዚህ አይነት ነገሮች ሰዎችን ብዙ ጊዜ ምን ያደርጋሉ? ትሪገር ያደርጋሉ።
ኃይለ ገብረስላሴን የሚያህል ሰው የኢትዮጵያ አንቱ የተባለ በ46 ቋንቋ የተተረጎመ ጽናት ኢንዱራንስ የሚባል ሙቪ ዓለም ላይ እንደዚህ አይነት ሰው ታይቶ አይታወቅም የተባለ ሰው ኃይለ ገብረስላሴ ግብር ከብዶኛል አለ። እንግዲህ ግብር መርጠው ነው የሚያደርጉት። የነሱ ካሽቃበጥ ከነሱ ጋር ኮንክ ምንም ነገር ችግር የለብህም። ምንም ከነሱ ጋር የግድ መያያዝ አለብህ። በሰላም መኖር አትችልም። እና ብዙ ሰዎች ከንግድ እየወጡ ብዙ ሰዎች ከሀገር እየተሰደዱ በብዙ ነገር መከራቸውን እየበሉ ያለ ህዝብ ነው ያለው። ይሄንን መንግስት አልሰማም ምንም አታመጡም ከሆነ እመነኝ ይመጣል ለውጥ ይመጣል። እውነቴን ለውጥ ይመጣል። መንግስት ይገለበጣል እንጂ ህዝብ የትም አይሄድም። በየትኛውም ዓለም ያለ ነው። መንግስት ይገለበጣል፣ ባናቱ ይተከላል። ህዝብ የትም አይሄድም። ህዝብ ይኖራል። ስለዚህ አሁንም የምትሰሩት ስራ በጣም በራሳችሁ ላይ ገመድ እያንጠለጠላችሁ እንደሆነ እንድታውቁት ነው። በራሳችሁ ላይ ገመድ እያንጠለጠላችሁ ነው። ይሄ ደግሞ ለእናንተ አይጠቅምም፣ ለእናንተ አይሆንም። እኔ ያቺን ነገር ታስታውሳላችሁ፣ ሰሞኑን ያልኩት አዲስ አበባ የራሷ ክልል ወይም የራሷን አስተዳደር ብትሆን ተግባብተናል። አንቀጽ 39 ቢነሳ አኖሌ ሐውልት ቢፈርስ እኔ ብልጽግና ሆናለሁ። የማያደርጉትን ነገር ነው የጠየቅኩት። ለምን? ሙሉ ኢንፎርሜሽን ስለደረሰኝ። ስለምን? ስለ አዲስ አበባ ጉዳይ፣ ስለ አኖሌ ጉዳይ እና ዛቻችሁ እነ ባጫ ኤርትራውያኖች በደንብ ያውቋቸዋል። አሁን እንዳለ እዛ ላይ ወታደር ሆናችሁ ጀነራል የነበራችሁ በሙሉ ከነ ስክሪንሻቱ ላቀርብልህ እችላለሁ። በሙሉ በኤርትራ የተማረከ ነው። ላስቀምጥልህ። በሙሉ የተማረከ ነው። በሙሉ የተማረካችሁ ናችሁ ጀነራል ተብዬዎቹ። ማናቀው ማንነት የላችሁ። እንዲያውም በእጅ የሚደረገው ላይ ስክሪንሻት እንድታደርጉ ታደርገዋለሁ። ቆይ በእጅ የሚደረገውን አመጣዋለሁ እና ሙሉን ማየት ይቻላል። ይኸውልህ ይኸው በሙሉ ተማራኪ ናችሁ። እዚህ ጋር ያላችሁ ተግባባን። እዚህ መጣችሁ አትደንፉ። ታሪካችሁን በደንብ ነው የምናውቀው። መስፍን ፈይሳ ጀነራል አይደለማ። መስፍን ፈይሳ ፈሳም እብድ ነው። ስለዚህ አሁንም ልላችሁ የምፈልገው ምንድን ነው፣ ከኢትዮጵያ ሕዝብ ጋር ተስማሙ። ስልጣኑ በእጃችሁ ነው ያለው። ተው አምልጣችሁ። እቺ ነገር ምናልባት ለታሪክ ትቀመጣለች። በእጅ ያለውን ስልጣን ሕዝብን ከሕዝብ አስማምታችሁ የምትሄዱበት ጊዜ ቢረፍድም ማስተካከል ይቻላል። ልንገርኔ አንድ ነገር የምነግራችሁ፣ ጴንጤ ወንድምናቶቼ አይዘምቱልህም። የእኛ ሀገር በሰማይ ነው የሚሉ ኦርቶዶክሱን አስከፍተዋል፣ አይዘምትልህም። እንዲሁም ሙስሊሙ አይዘምትልህም። አለቀ። ጴንጤ የኔ ሀገር ጌታ ኢየሱስ በሰማይ ነው የሚሰጠኝ ምናምን ይላል እንጂ ይቀፍላል። ለጊዜው ጦርነት ሲመጣ ላጥ ብሎ የሚሄድልህ አንድ ወታደር ማታገኘው ጴንጤ ነው። ስለዚህ ባዶ ነው የምትገባው። ማይዘምትልህ ምናልባት ላይክ ሊያደርግልህ ይችላል፣ ሊዘምር ይችላል።
ሊዘምርልህ ይችላል። ትንቢት ሊነግርልህ ይችላል። አዎ ኤርትራን እንወስዳታለን፣ የባህር በሯን እንወስዳለን፣ ጌታ ነግሮኛል ምናምን ብሎ ሊሰክስልህ ይችላል። ግን ጴንጤ አይዘምትልህ። ለሚሰይ ደግ አዎ ጌታ ኢየሱስ ቀይ ባህርን ሲቀበል አየው፣ ለሁለት ከፍሎ ወደኛ ሲያመጣ አሰብን ተመልክቻለሁ፣ ኢሳያስ አፈወርቂን ሲደፋልኝ አይቼዋለሁ ምናምን ብሎ ሊሰብክ ይችላል። ግን ኦኬ አይ አብረን ሄደን ይቺን ነገር ዘምተን እናምጣ ስትለው ጴንጤ ሀር ነው ጌታ አይለኝም እንደዛ ብሎ ላጥ ነው የሚለው። ስለዚህ የእናንተ ደጋፊዎች በብዛት እነሱ ስለሆኑ ውጤታማ አትሆኑ። ይገነ ሉዝ ታጠዋለህ። ስለዚህ አስቸጋሪ ነው የሚሆነው። ወደንም ጠላንም በጦርነት ኢትዮጵያ ላይ በመጡ ግጭቶች ሁላ ሀገር ሲያስከብሩ የነበሩት ኦርቶዶክስና ሙስሊሞች ናቸው። ወደንም ጠላንም በአብዛኛው ኦርቶዶክስ ነው፣ ከዛ ሙስሊም ነው። አብዛኛው ለኢትዮጵያ የሞተላት ኦርቶዶክስ ነው፣ ከዛ ሙስሊሙ ነው። ጴንጤ ወፍ የለም። ጴንጤ ሰክሶ ጎበዞች ናችሁ፣ ወንበሩን ይዛችሁታል። ጎበዞች ናቸው። ሰክሳችሁ ስልጣኑን ይዛችሁታል። ምላስ አለ ምን አለ፣ በሱ ሰክሳችሁ ብቻ 4 ኪሎ ገብታችኋል። ጎበዞች ናቸው። ስትወጡም ግን በጦርነት አይመስለኝም፣ ላጥ ብላችሁ ትወጣላችሁ። ስለዚህ ምናልባት የነሱ ጭብጨባ አስክሯችሁ ከሆነ ነገሩን ብታስተካክሉት ጥሩ ነው። ነገሩን ቢስተካከል ጥሩ ነው። ኢትዮጵያውያን በሰላም ቢኖሩበት ጥሩ ነው። ይህንን ነው የምለው፣ ይህንን እላለሁ። እና አደራ ኢትዮጵያውያን፣ አማን እንዴት ነህ? አደራ ኢትዮጵያውያን፣ አሁንም በጣም 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 እውነቴን ነው የምለው የሚታየኝ ወደፊት በዚህ ጉዳይ በማየው የሚታየኝ በጣም ከባድ ነገር ኢትዮጵያ ላይ ይመጣል። ከሚታይ ይሄ ትንቢት ምናምን አይደለም፣ በምናየው ነገሩ የኑሮ ውድነት ያሳበደው የሰከረ ሰው አለ። እዚህ በኑሮ ከሚያሳብደው ለምን ፋኖ አልሆንም ይላል፣ ለምን ኦነግ ሸኔ አልሆንም ይላል፣ ለምን ህወሓት አልሆንም ይላል። ሌላም ሊሆንልህ ይችላል። ኑሮ ያሳበደው ኑሮ ያሰከረው አትስራ ሰርቶ ጠብ የማይልለት ሰው መኖር ያቃተው ሰው ወደ ምን ይሄዳል? ወደ ፍልሚያ ይገባል። ሰው ሰርቶ መኖር ካልቻለ ገስዋል ወደዛ ነው የሚገባው፣ ወደዛ ይገባል። ስለዚህ አሁንም እናገራለሁ፣ ብልጽግና ነገራችሁ እየስተካከለ አይደለም። አሁን ያመጣችሁት አጀንዳ አዲስ አበባና ድሬዳዋ እንጠቅልላት የሚል አጀንዳ ይዛችሁ መጣችሁ። ልጠቀልሉ፣ ከዛ በኋላ በባርነት ህዝቡን እንደፈለክ ልትመራው። አንድ ቀን ለአዲስ አበባ ያልሰራችሁ አይናችሁ ደም ለበሰ ሲያብለጨልጭ ስታዩ። ብልጭልጩን የአዲስ አበባ ልጅ ፈልጎት አይደለም፣ እመነኝ። የአዲስ አበባ ልጅ ለብልጭልጭ ነገር የሚገረም አይደለም። ተካፍሎ መብላት የሚያውቅ በጣም ሰላማዊ፣ ይሄ ለስልጣን ሽሚያ የሚያረገው ነገር አንድም ነገር የሌለ ነው የአዲስ አበባ ልጅ። ከዛ ሀገሩን አንለው ብለ ልትለፈልፍ፣ ከዛ ሀገር እንሆናለን ካልፈለጋችሁ ሀገር እንመሰርታለን የሚል ለምን ፊደሉን የቀየራችሁበት ዋናው ዓላማ እሱ ነው። ገና ሲጀመር እንኳን ኢትዮጵያ ኤርትራ እስካሁን ፊደል አልቀየረችም። ኢትዮጵያ ውስጥ የመጀመሪያ ፊደል ቀያሪ የኦነግ አመለካከት ያለው ፊደል ከ200 ምናምን ፊደል 26 ፊደል ይበልጥብኛል ብሎ ያለ ቆሮቆንዳ አስተሳሰብ ያለው ትውልድ አፈርተዋል። ያንን ይዘው ነው የመጡት። ፐርፐዝ አለው፣ እያንዳንዱ ሪዝን አለው። ኤርትራ ፊደል አልቀየረችም። ልንገር ድጋሚ፣ ለምን? የበታችነት ስሜት የላቸው።
የበታችነት ስሜት ሲያሰቃይህ ባልፈጠርከው ፊደል ግራ ተጋብተ የማንም የላቲን ባሪያ ሆነ መኖር ትፈልጋለህ። ያ ነው ችግሩ። እና ብዙ ችግር ይዛችሁ ኮተት ይዛችሁ ነው ሀገር ላይ መጣችሁት። ሲሞቃችሁ አይ ስልጣን ስትይዙ ኢትዮጵያዊ ነን፣ ስልጣን ከሌለ እኛ ምንድን ኦሮሞ ፈርስት ነን የምትሉ ናችሁ። በምናየው ፖለቲካ ነው። ቆራጣ ካርታ ይዛችሁ የመጣችሁ ናቸው። የምናየው ፖለቲካ ነው። እና በጣም የሚደብር ፖለቲካ አላቸው። ህዝቡ አይደለም፣ ህዝቡ ሰላማዊ ነው፣ ከማንም ጋር መኖር የሚችል ነው። ፖለቲካችሁ ግን በጣም ቆሻሻ ነው። መርዘኛ ፖለቲካ ነው ያለው። ያ ደግሞ የሚከስምበት ጊዜ ሩቅ አይደለም። የብልጽግና ፖለቲካ ጭብጨባ ይወዳል፣ ምን ይወዳል። ግን ምን ሰራን? መብራት ሰራን። መብራት አትበላው። ነገርኩ እኮ የሆነ ቫኬሽን ብትሄድ አንድ ቦታ ላይ ቢያብለጨልጭ አንዴ ነው የምትደሰተው። ደጋግመህ እዛ ቦታ ላይ አትሄድም። ማንም ሰው ነው የምነግርህ። ግን ቢሰራስ እዛ ቦታ ላይ ፋብሪካ ቢሰራስ ስንቱ ቤተሰብ ይመገብ ነበር? ስንቱ ቤተሰብ ጦሙን አያድርም ነበረ? ፓርኮቹ የያዙት ቦታዎች ስንት ነገር ሊያደርጉ ይችል ነበር ኢትዮጵያ ላይ። ኢትዮጵያ ህዝብ የፓርክ ጥማት አለበት? I don't think they do። ኢትዮጵያውያን የፓርክ ጥማት ያለበት አይመስለኝም። እና በጣም ነው የሚያሳዝነው። ቦታው ተይዞ ባዶ ከተውታል። እና የኢትዮጵያ ህዝብ አሁን በጣም የመረረው ሰዓት ነው። እያንዳንዱን ህዝብ ጠይቀው። ኃይሌ ገብረስላሴ ቴዲንስ እሺ በሉት፣ ውቀሱት። ቴዲ አፍሮ ዝም ብሎ ለገንዘብ ነው ለዘፈኑ ነው ማጫጫው ይወዳል መጮ ይወዳል በሉ። ይሄው ኃይሌ ገብረስላሴ ተናገረ። ወጥቶ ተናገረ። ምን ትለዋል እንግዲህ? አታስረው። እሱ ምን ማድረግ አትችልም። የደረሰበትን የተናገረ ያለው ብዙዎቹ ወጥተው የመናገር አቅም የሌላቸው ነገ ባዶ ይከቷቸዋል። እና በጣም 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 በእውነት ያሳዝናል። እግዚአብሔር ይሁናችሁ ነው የምለው ኢትዮጵያውያን። በእውነት ይሄን ነገር አስተካክሉ ነው የምለው። አስተካክሉ ብልጽግና። ስለዚህ አዲስ አበባን ጉዳይ ነካካለሁ ብላችሁ ሙሉ ለራሳችሁ ላይ ጉድጓድ እንዳትምሱ፣ ጉድጓድ እንዳትመሱ። እውነቴን ነው የምናገረው። ተግባባን? ራሳችሁ ጋር ጉድጓድ እንዳትመሱ። አዲስ አበባን ጉድ ድሬዳዋን ነካክታችሁ በሰላም እየመራችሁ እየዘረፋችሁ ህዝቡን እያሰቃያችሁም ምን እያደረጋችሁ ነው? እየመራችሁ ነው። በራሳችን ላይ ችግርን ጨምር ብላችሁ አዲስ አበባና ድሬዳዋን ነካለው ማለት በኋላ ዋጋ ትከፍላላችሁ። ብልጽግና ይህም በግልጽ ነው መነግራችሁ። ዋጋ ትከፍላላችሁ። ያንን ነው መነግረው። ሰላማችሁ ይብዛ። ከዚህ በላይ ፖለቲካ እኔ ሞታ አይደለሁ።